ታሪካችን የሚጀምረው በአገር አውሮፓ ውስጥ ያለችው ስፔን ሀገር ውስጥ ሲሆን ሳልቫዶር የተባለ ሰው ቁጥር አንድ ሀብታም ሲሆን ሳልቫዶር መልከ መልካም ሲሆን የሀገሪቱ ቲቪ ላይ ኢንተርቪው ሲደረግለት እናሳያለን። ሳልቫዶር ከአባቱ ጋር የሰራ የሆቴል ቢዝነስ ስራ ውጤታማ እንደሆነ ለጠያቂው ከገለጸ በኋላ ጋዜጠኛው ሳልቫዶር ስጠይቃት ስለ ፍቅር ሁኔታው ሳልቫዶርም እንደዚህ ብሎ መልስ መለሰለት። ሳልቫዶር እኔ ደግሞ ከዛሬ በኋላ እስከ ዛሬ ድረስ ምንም የፍቅር ግንኙነት አላረኩም፣ ብዙ ጊዜ ስራ ላይ ነው እኔም ማሳልፈው ብሎ መለሰለት። በቀጣይ ቀን ሳልቫዶር ወደ አሜሪካ ከሄደ በኋላ ቤቱን የሚሰሩበት ሆቴሉን የሚገነባበት ቦታ ላይ ቆሞ ለአባቱ እያወራ ነበር። በቀጣይ ቀንም ወደ ቤይሩት ከሄደ በኋላ ከልብ እንደወደደ ሆቴሉ የሚሰራበት እዚህ ጋ ነው ብሎ በጣም እንደተወደደ እየተናገረ ነበር። አካባቢውን በመስኮት ካየ በኋላ ለአባቱ በካሜራ ፎቶ አንስቶ እየላከ ነበር። አያይዞ ለአባቱ ምርጥ ቦታ እንዳገኘ ለሆቴላችን ብሎ እንደዚህ ብሎ ብዙ ነገር አወራ ከአባቱ። ሳልቫዶር ከአፓርታማ ወጥቶ ቤይሩት ያለ የስራ ባልደረባ ጋቁጭ ብሎ እያወራ ነበር። አንድ ጊዜ ስለ ስራ ከተወያዩ በኋላ ወደ አፓርታማው ተመልሷል። በሩ ሊከፍት ሲል የበሩ ቁልፍ በመሰበሩ ምክንያት ሳልቫዶር ወደ አፓርታማ መግቢያ ያጣል። አፓርታማው ያከራየችው ሴት አካባቢ ላይ ያለው ቤተ ጨፈራ ቤት እንዳለች በማሰብ ሳልቫዶር ወደዛ አመራ። ሳልቫዶር እዛ ከደረሰ በኋላ ፌስቲቫሉ ላይ ሴትዮዋን አግኝቶ ከዛ በኋላ ከሱ ጋር እያወራ ያለው ከዛ በኋላ ወደዚህ ያመጣችው ልጅ የተባለ ቆንጆ ሴት ልጅቷን አግኝቶ ወደ እሷ አመራ። አፓርታማው ያከራየችው ሴትዮዋን ጠይቆ ከዛ በኋላ ልጅ የምትባል ሴትዮዋ እንደዚህ አለችው፣ የእህቴ ልጅ ናት ብሎ ተናገረችው ሴትዮዋ ለሷ። ሴትዮዋም ሂድና ደንስ አብሮ ብላ ሳልቫዶሩ ወደዛ አላት። ሳልቫዶሩም እሺ ብሎ የሴትዮዋ ምክሯን ተቀብላ ወደዛ ሄደ። ዳንሱም እንዳለቀ ሳልቫዶርና ሪያና አብሮ ቁጭ ብሎ እያወሩ እያለ ሊቺ መጣ። ጨዋታውን በመቀላቀል አብሮ ማውራት ይጀምራሉ። በዚህ መሃል ሳልቫዶር የአፓርታማ ቁልፍ እንደተሰበረብኝ እወቂ ብሎ ተናገረ። ሴትዮዋም ሊቺ እስከምሰራልህ ድረስ ቤቱ ከኛ ጋር መኖር ትችላለህ ብሎ ሳልቫዶሩን አጋበዘችው ሴትዮዋ። እሱም ምንም ሳያቅማማ እሺ ብሎ ተቀበለው። አሪያና ሌላ አፓርትመንት ታሳያለሁ ብላ እነሱን ትታ ትሄዳለች። ሪያናውን ከታዘዘች ሰውየው ልጁን ይዞ አፓርታማ አዲሱን ካሳየች በኋላ ትንሽ ከጨረሱ ካወሩ በኋላ አሪያና ሄዳለሁ ስትል ሳልቫዶር አብረን እንድንጠጣ መጠጥ ፈልጋለሁ ብሎ አሪያናን ጋበዘው። አሪያና መሽ ብላ ቀስ ሁለቱም ነገር እየጠጡ እያሉ ነገሩ ግን ቀስ በቀስ ሁለቱም ወደ አልጋቸው ላይ ሲገቡ ያያሉ። በቀጣይ ቀን ሳልቫዶር ከእንቅልፉ ተነስቶ ውጪ ሲወጣ አሪያናና ሴትዮዋ ሲያወሩ ያገኛል። የአፓርታማ ቤት ባለቤት የሆነችው ሊቺ ቁልፉን መሰበሩ እንዳወቀች በኋላ ቁልፉን አሰርቻለሁ ብሎ ለሱ ተናገረችው። ሳልቫዶርም አሪያናን ወደ አፓርትመንቱ ጋብዞ አብሮ ይሄዳሉ። አፓርትመንቱ ውስጥ እያሉ አሪያናን ሳልቫዶርን ምን ልትሰራ ነው የመጣከው ብላ ጠየቀችው። ሳልቫዶርም እናንተ አካባቢ ላይ አሉ የተባለን ሆቴል ትልቁን ግዙፍ እሰራለሁ ብዬ ነው የመጣሁት ቦታውን ለማየት ብሎ ለልጅቷ ተናገረው። ሊገነባ ያሰበውን ሆቴል ምን ያህል እንደ ግዙፍ እንደሆነ አሪያናን በካርታ ያሳያታል። አሪያናንም አካባቢ ላይ ያሉ ሰዎች መሬት እንደማይሰጡ ስትነግረው ሳልቫዶርም ሰዎች የሁላችንም ለውጥ የሚያመጣው ብር ካገኘን ሁላችንም ትተን ያለን ነገር ልጁን እንኳን እንሰጣለን ብሎ ተናገረው። እሱ እንደዚህ ማለት አሪያናንም በጣም አስቆጥቶ ጭንቅላቱን አስቀምጦ በገንዘብ የሚያስብ ባለ ሀብት አያስፈልገንም ብላ ለሱ መልስ ሰጠችው። በኋላ ላይ ሳልቫዶርም አካባቢው ላይ የሚሰራ ሆቴል እያሳየ ለሊቺው እያሳየ ሲሆን አሪያናም ተመልክታ አክስቷ ሊቺም የሳልቫዶር ሀሳብ እየደገፈች ነው ብላ ለአክስቷ ተናገረች። በቀጣይ ቀን ሳልቫዶር አሪያናን ንዴቱን በረድ ሲልበት አግኝቶ ይቅርታ ይጠይቃታል። ሳልቫዶርም አሪያናን ከውጭ ሀገር የሚመጡ እንግዳውን ሀገሩን ታስጎበኛለሽ እኔ ቀጥርሻለሁ ብሎ እሷ ላይ ማስኮርሞም ጀመረ። አዲሱ ነገር ደግሞ ዛሬው ከኔው ጀምሪ ተቀጥረሻል ብሎ ሀገሩን እንድታሳየው ጠየቀው ሳልቫዶር አሪያናን። አሪያናም ከሁለት ሰው አለ ሁለቱ ከአንተ ጋር ሶስት አድርጌ ሀገሩን አስጎበኛለሁ ብላ ለጉዞ የሚያስፈልጋቸውን እቃ እንዲያሟሉ እቃውን ተናገረችው። እሺ ብሎ ጉዞውን ለማድረግ እየተዘጋጁ ባለበት ሰዓት ከአሪያና ጋር ሀገሩን ለመጎብኘት የተዘጋጁ ሁለቱ ሰዎች እቅዱን እንደሰረዙ ለነሱ አሳወቁ። አሪያናና ሳልቫዶር ምንም ሳያግዳቸው አብረው መሄድ ይስማማሉ። ሁለቱ ብቻ በመሆን በአሪያና መሪነት አገሩን መጎብኘት ጀመሩ። በመጀመሪያ ጊዜያቸው ርቀት ያለው መንገድ ላይ በፈረስ በመሄድ አንድ ባህር ዳርቻ ከጎበኙ በኋላ አሪያናና ሳልቫዶር የልባቸውን እየተጫወቱ እያለ
ቀን ፎቶ እየተነሳሱ ሲያወሉ ምሽት ላይ እሳት እያቀጣጠሉ ባለበት ሰዓት ነው። በእሳት ዳርቻ ቁጭ ብሎ እያወሩ ያለ አሪያና ሆቴል የምትሰራው ስለ ማውራት ፈልጋለሁ ብላ ከሱ ጋር እንትና አወራችሁ። ሳልቫዶር በዚህ ስለ ስራ ምንም ማውራት አልፈልግም ብሎ ለሱ መልስ ሰጠው። አለማችን ረስተን መዝናናት ብቻ ነው ብሎ ሳልቫዶር ለሷ መልስ ሰጠው። በመነጋታው ጉዞአቸውን በመቀጠል ሪላክስ የምታደርጉበት ጸጥ ያለ ስፍራ ስላገኙ እዛ ጋር ያና ትንሽ ቆም አለችና ሳልቫዶርም አእምሮ ነጻ በማድረግ እንዴት እንደምታደርገው ላሳይ ብላ ትናገራለች ለሱ። ሳልቫዶርም ሪያና በነገረችው ሰዓት ላይ እሺ ብሎ እያደረገ ከቆየ በኋላ መጨረሻ ላይ ሳያስበው እንቅልፉ እልም ብሎ ይወስደዋል። ከእንቅልፉ ስነሳ ቀን ሆኖ ነበረን። ውስጥ ሰላም ስለተገኘ አሪያናውን በማመስገን በንጋታውን ጉዞውን ቀጠሉ። በመንገድ ላይ ሳልቫዶር ሁለት ቻይናዎችን በመንገድ ላይ ስላገኘው አብረው በመሄድ ይስማማሉ። ሳልቫዶር የጫጉላው ሚስቱ ጋር የጫጉላ ሽርሽር እያረኩ ነው ብሎ ለነሱ ነገር በቻይንኛ ከነገረ በኋላ ፎቶ እንዲያነሱ ጠየቃቸው ቻይናውን። እሺ ብሎ እነሱም ፎቶ ማንሳት ጀመሩ። በአምስተኛውም ቀን ጉዞውን ከጨረሱ በኋላ እንመለሳለን ሲሉ ስልክና ኔትወርክ ባለበት ቦታ ላይ ሲደርሱ የሳልቫዶር ስልክ ሞባይል ኔትወርኩ አግኝቶ የተላከለት የተለያየ ኢሜይል ማሴጅ ማሳየት ይጀምራል። በዚህ ጊዜ ሳልቫዶር ጉብኝቱን ችላ ብሎ የተላከለትን ኢሜይል መመለስ ይጀምራል ቆሞ። አሪያና ደግሞ በዚህ መሃል ስልክ መጎርጎር እንደማይቻል ስትነግረው ለሱ ሳልቫዶር ስልኩን እንዲያስቀምጥ ትነግራለች። ነገር ግን ሳልቫዶር አሪያና ያለችውን ችላ ሲል አሪያና ደግሞ ስልኩን ከእጁ ለመቀማት ስትቆራጠጥ አጋጣሚው ስልክ ወድቆ ስክሪኑ እንክትክት ሆኖ ይሰበራል። በተከሰተው ነገር አሪያና ደንግጣ ሳልቫዶርን ከልብ ይቅርታ ጠየቀችው። ሳልቫዶር ግን በመበሳጨት ይሄንን ስልክ በመስበሯ ስንት ስራ እንደተበላሸ ብሎ ያወራ ነበር። በጩኸት ነው የምናገረው። አሪያናን በተፈጠረ ነገር ላይ በማዘን ሆም ብላ እንዳላደረገችው ትናገራለች። ሳልቫዶር ግን በማናደድ የተሰበረውን ስልክ የአሪያና ቦርሳ ውስጥ በማድረግ ዝም ብሎ መጓዙን ይቀጥላል። አሪያና ከብዙ ጊዜ ጉዞ በኋላ የተናደደውን ሳልቫዶር ንዴቱን ለማስለቀቅ ተብላ ውብ የሆነ መዋኛ ስፍራ ስትወስድ ሳልቫዶር ሁሉም ነገር ረስቶ በደስታ ዋኛው መዋኘት ይጀምራል። አሪያናም ሳልቫዶርን ተቀላቅሎ አብሮ ሲዋኙ ከቆዩ በኋላ ሳያስቡ መሳሳም ጀመሩ። ጣፋጭ የፍቅር ጊዜን ያሳልፋሉ። ምሽት ላይም ጉብኝቱን ጨርሶ በባቡር ወደ ቤት እያሄዱ ከባድ ዝናብ መዝነብ ሲጀምር አሪያና በፍራቻ መበርበዝ ስትጀምር ሳልቫዶርም አሪያና ምን ሆና ስላልገባ እንዳትፈራ እያደፋፈራት እያለ የሚሄዱት ባስ መስታወቱ ይሰበራል፣ የዛፍ ቅርንጫፍ ሲመታ። በዚህ ጊዜ አሪያና በባስ መሄድ እንደማትፈልግ በሳልቫዶር ስትናገር የተቀረውን መንገድ በእግራችን እንጓዛለን ብሎ በእግር መሄድ ጀመሩ። እዛም እንደደረሱ አሪያና ሳልቫዶርን ቻው ሳትል ለይቶ ትሄዳለች። ልጅም ተመልክታ ምን እንደሆነ ሳልቫዶርን ትጠይቃለች። ሳልቫዶርም ጥሩ ጊዜ አሳልፈን በመኪና ወደዚህ ስንመጣ ድንገት የሆነ ነገር ተፈጸመ ብሎ የተፈጸመው ነገር ሁሉም ያወረለታል። ልጅ አሪያና በህፃንነት ጊዜ እያለች በመኪና በባስ እየሄዱ ከባድ ዝናብ ዘንቦባቸው ከእናትና አባቱ መሀል አደጋ ሳያጋጥመው ብዙ ጊዜ በዛ ትውስታ ነው የሚመጣባት ዝናብ ዘንብ ብላ እሱን አስረዳችው። ከአደጋም የተረፈች እሷ ብቻ እንደሆነች ትናገራል። ከዚህ በኋላ ሳልቫዶር ወደ አፓርታመንቱ ገባ። የተለያየ ኢሜይሉን በላፕቶፕ መቀበል ይጀምራል። ከአባቱ ጋር በቪዲዮ ኮል ይገናኛል። ሳልቫዶር አባትም የሚገነባ ሆቴሉም ዲዛይኑ መሻሻያ ስለተደረገበት እሱም ማወቅ አለብህ ብሎ እያወራ ነበር። ከዚህ በፊት እንገዛለን የተባለው መሬት ብቻ እንደማይበቃ በመንገድ ሳልቫዶርም ተጨማሪ መሬት እንዲገዛ እንዲፈልግ ተናገረው አባት። በቀጣይ ቀን ሳልቫዶር አሪያናን በመኪና ስትሄድ የትናንትና ነገር እንዴት ለቀቀች ብሎ ይጠይቅ ነበረ። ልጅም አብረው ጥሩ ጊዜ እንድታሳለፉ በማለት ትታ ትሄዳለች። በቀጣይ ቀን አሪያና ሳልቫዶርን ጋብዛ ሰፈራችን ውስጥ ቀውጢ ፓርቲ ስላለ እዛ ላይ እንድትመጣ ጋብዛለሁ ብላ ጋበዘች። ሳልቫዶር ፓርቲ ላይ ሄደው ከመቼም ጊዜ ሲያዝናኑ ከቆዩ በኋላ ከፓርቲ ወጥቶ ሁለቱም ስለ ራሳቸው እያወሩ እያለ እኩለ ሌሊት ድረስ ያመሻሉ። በዛ ማታ እኩለ ሌሊት ላይ አሪያና ለሰው ልጁ እንደመሸ ስትነግረው በጣም እየሮጠች ወደ ቤት ትሄዳለች። ከአሪያና ከተለየ በኋላ ሳልቫዶር ወደ ክፍሉ ገብቶ ስዕሉን መሳል ሲጀምር አባቱ በስልክ በኩል ኢሜይል ያስቀምጥለታል። የተሰጠውን ስራ በአግባቡ እንደሰራ እንዳልሆነ በቁጣው ይገልጽለታል። ተጨማሪ የሚገዛ መሬት ላይ ነገ ጨርሰ እንድታሳውቀኝ ፈልጋለሁ ብሎ አባቱ እየተናገረ ነበር። ሳልቫዶርም አካባቢ ላይ የመሬት ጭማሪ የሚሸጠው ሪቺ ስለሆነች እሱም ለማውራትን በንጋታው ወደ እሷ ሄደ። አሁን የምትኖሪው መሬት ይገዛለሁ ብሎ በጥሩ ዋጋ እንደሚገዛ ሲያወራ ሪቺም ሳልቫዶር የጠራ ብር ብዙ
ስለሆነ እሺ ብላ ትቀበላለች። ሪቺም ሁለት ልብ ሆና ቦታውን መሸጥና አለመሸጥ ቦታውን እያሰበች እየነበረ በኋላ ላይ ማሪያናን ሳልቫዶር ጋር መጣ። ህጋዊ ወረቀት ዶክመንት ታገኝና ቤት ውስጥ በሁኔታውን በጣም ትበሳጫለች። አሪያናም በቀጥታ ወደ አክስቱ በመሄድ መሬቱ እሷን ጨምሮ ሙሉ ቤተሰቡ አብሮን የኖር ነው ነብሮ ብዙ ትውስታ ያለው በመሆኑ እንዳይሸጥ መሬቱ ብሎ ትናገራለች ለአክስቷ። ሪቺ ግን ሳልቫዶር ያቀረበለት ብር ብዙ ስለሆነ እስካሁን ሁለት ልብ እንዳለኝ ትናገራለች ለልጅቷ። የአክስቷ ወሬ አሪያናን በመበሳጨት የቤተሰቦችን መሬት እንዴት መሸጥ ታስቢያለች ብሎ ትናደዳለች። እሷም እኔ በእኔ በኩል ደግሞ ከአሁን ሰዓት ጀምሮ አንቺ ጋር አልኖርም ብላ ነገሩ ትደመድማለች። አሪያና ምንም ጊዜ ሳታጠፋ ከአክስቷ ቤት እቃውን በሻንጣ ከያዘች በኋላ መሄድ ስትጀምር ሳልቫዶር ምን እንደሆነች ስትጠይቃት አሪያና ምንም መልስ ሳትሰጣት ትሄዳለች። ሳልቫዶርም ሁኔታውን በመወትወት ምን እንደሆነች ስትጠይቃት እሱና አክስቴ መሬቷን ለመሸጥ ስታሰቡ ሴራውን ስለሰማው ብላ ታወራለች። ሁለተኛ አጠገብ እንዳይደርስ አስጠንቅቃ በዛው ትለያየች። ሳልቫዶር ግን አሪያናን ለማስቆም እየተከታተላት እያለ ሰዓት ላይ የሳልቫዶር አባት ወላጁ ማታ ከስፔን ሲበር እየመጣ እዛ ሰፈር ነበረው። በመኪና ሳልቫዶር ያረፈበት ሆቴል ይደርሳል። እዛ ጊዜ ሳልቫዶር ግን አሪያና መከተል ቢፈልግም አባቱን ብቻውን ትቶ መሄድ አይቻልምና ተመልሶ ከአባቱ ጋር ወደ ሆቴል አመራ። በዛ ጊዜ አብሮ ሪቺን እናነጋግራለን ብሎ ወደ ሪቺ ቤት ተለያዩ። ሳልቫዶርም ከአባቱ ጋር በመሆን ሪቺ ጋር ከገባ በኋላ የሳልቫዶር አባት መሬቱ እንዲስት ያሰበችው ሳልቫዶር የተጠራው ብር እጥፍ እንደሆነ ሲያወራው ሰውየው ትልቁ ብር ሊያስገመጃት ቢሞክር ሪቺ ግን መሬቱን አለመሸጥ ስትወስን በዚህ ጊዜ የተናደደ የሳልቫዶር አባት ሳልቫዶር በዚህ ይሄ ሁሉ ተጠያቂነት አንተ ነው ብሎ ሲወቀስ ይጀምራል። ሪቺም ቀደም ብለ አለማሳመን ሲወቅሰው ሳልቫዶር የአባቱን ስግብግብነት በጣም ተናዶ ሳልቫዶር እንዳውም ካሁን በኋላ ካንተ ጋር አልሰራም ብሎ አባቱን እዛ ትቶ ዞር ብሎ ሄደ። በኋላ ላይ ሳልቫዶር ሪቺ ጋር ሄዶ አሪያና የቱ ጋር እንዳረፈች ታውቃለች ሲል እኔ የቱ ጋር እንዳረፈች አላውቅም ብላ ለሷ መልስ ሰጠችው። በዚህ ጊዜ ሳልቫዶር ሳያስብ ልብ ውስጥ ገብታ የለገሰችው ልጅ በመፈለግ ላይ ያለ እሱን መፈለግ ስራዬ ነው ብሎ እሱን መፈለግ ላይ ይቀጥላል። ሳልቫዶር አሪያና ትገኛለች ብሎ በሙሉ ሰፈር ውስጥ በመሄድ አሰሳ ቢያደርግ አሪያና ያለችበት አንድ ሰው እንኳን ማንም አየው ብሎ ያወራለት ሰው የለም። አሪያናም ሳልቫዶር ከሚገኝበት ራቅ ያለ ስፍራ ላይ ቁጭ ብላ እሷን ስትፈታትሽ ከጥቂት ጊዜ በኋላ ከሳልቫዶር ጋር ጉዞ ላይ ያሉ ስክሪኑ የተሰበረ የሳልቫዶር ስልክ ቦርሳ ውስጥ ያገኘውና በቻርጅ ላይ ትሰካዋለ። በዚህ ጊዜ ለሳልቫዶር የተሰበረ ስልኩ የቱ ጋር እንዳለ ሎኬሽን ጂፒኤስ ስላለው እሱ የቱ ጋር እንዳለች አውቆ በዛ መሄድ ጀምራል። በጣም በመደሰት ስልኩ ባለበት አድራሻው ቀጥ ብሎ እዛ ሄዳል። እየከነፈ ይጓዛል። ከረጅም ጊዜ ጉዞ በኋላ አሪያና ባለችበት ቦታ በመድረስ ከአሪያና ጋር ፊት ለፊት ይገናኛሉ። አሪያና በመጀመሪያ ላይ ሳልቫዶርን መናገር ስለማትፈልግ ሳልቫዶር ግን እየተቅለሰለሰለባን በመግባት ቀስ ብሎ ያስረዳው የመሬቱም ሽያጭ እንደቀረና እኔም ላንቺ ብዬ ወደዚህ እንደመጣው ሁሉንም ነገር ሲያወራለት እኔም ከዛሬ በኋላ የራሴን ስራ ሰራለሁ የአባቴን ስራ ለሱ ትቼ ነው የመጣሁት ብሎ ለአሪያና ይነግራል። በመጨረሻ ላይ ሳልቫዶርና አሪያና ቀድሞ ያለቡበት ቤት ወደ መሬቱ ይሄዳሉ። የፍቅር ሻማዎቹን በመለኮስ ቀጣይ ዓመታትን በፍቅር ጊዜ እንደሚኖሩ እያሰቡ ከንፈር በከንፈር መመዛመዝ እየጀመሩ ይህንን ነገር እያየን ታሪካችን ያልቃል።